ጎዳና በስንት ዓመትሽ ነው የወጣሽው አንቺ? በ2 ዓመት። ለምንድነው ደግሞ በደንብ እውቀቷ የበለጸገች በሀብት የበለጸገች ሴት ትዳር ማታገኝ? ይቺ የ13 ዓመት ታዳጊ ብላቴና ፍቅር ይዛታል ከዚህ ልጅ ጋር ማለት ነው። ፈርስት ዴት ላይ ሴክስ ማድረግ አግባብ ነው ብለህ ታስባለህ? ከጋብቻ በፊት ካልተዋወቁ እንዴት ነው ጋብቻው ላይ ተስማምቶ የሚኖር? የኛ ባሎች የዘገያችበት ምክንያት አውቀናል፣ ተነቅተባቸዋል። እንደዚህ ጣቴን ቀይም እንደዚህ ከማች ያደርግ ነበር ጣቴ። ከዛሬ ነገ ሽማግሌ ይልካል ወይ ደግሞ መጥቶ ይቅርታ ይጠይቃል ብዬ ስጠብቅ 21 ቀናት ተቆጠሩ። በ21ኛው ረፋድ የፍርድ ቤት የፍቺ ወረቀት ደረሰኝ። ፈጽሞ አላማም። ሰላም የተከበራችሁ የማኡቲው ቤተሰቦች እንደምን ቆያችሁ? ዛሬ እስቲ አዳዲስ ቪዲዮዎችን ሪያክት እናደርጋለን። እናንተም የራሳችሁን ሐሳብ አስተያየታችሁን ደግሞ ኮሜንት ሴክሽን ላይ ታስቀምጣላችሁ፣ እንወያያለን። አስተማሪ፣ አዝናኝ፣ ቁም ነገር አዘል እንዲሁም ትዝብት ውስጥ የሚከቱ ቪዲዮዎችን ምናምን ሁሉንም ባንድ ላይ እንመለከታለን። በያላችሁበት ቺርስ። እስቲ የመጀመሪያ ቪዲዮ ጀምረናል። ፈርስት ዴት ላይ ሴክስ ማድረግ አግባብ ነው ብለህ ታስባለህ? ልክ አይደለም ብዬ ነው የማስበው። እንደዛ ከሆነ ዴቲንግ ሳይሆን ሌላ ኢንቴንሽን ያለው ብዬ ነው የማስበው። ግን ምናልባት ሎንግ ዲስታንስ ሪሌሽንሺፕ ላይ ከነበሩ እነዛ ልጆች ኢንኬዝ ሊፈጠር የሚችለው ድር ሰፊ ስለሆነ ያ ምናልባት ኦኬ ልክ ሊሆን ይችላል ብዬ አስባለሁ። በዛት ጭራሽ ይሄ ሶሻል ሚዲያ በነገራችን ላይ ከሁሉም አንግል ነው የሚያመጣው። ለዚሁ ንግግሩ ደግሞ እስቲ ራሱን የቻለ ደግሞ መልስ የሚሰጥ ቆንጆ ነገር እስቲ እንመልከት። እዚሁ ከሶሻል ሚዲያችን እኛው ራሳችን ሳንተነተን ልታገባ ነው አይደለም? ኃጢአት ሰርተህ ይዛት ባትገባ ደስ ይለኛል። እሰይ ከትዳር በፊት ምንም አይነት ጾታ ግን እንትና ይኸውላችሁ በጣም መጥፎ ነገር እንታይ ብሎ ይቀማመሳል። እሱ ቀምሶ የተወው ማን ሊያግባለት? ባይጣጣሙስ? አሁን ለምሳሌ እናነሳዋለን። አለመጣጣም የመረረ እውነት ነው መልስልሽ። በጣም ከባድ ነገር ነው። ለመፍረስ በጣም ብዙ መንገድ ነው። ስለዚህ ከጋብቻ በፊት ካልተዋወቁ እንዴት ነው ጋብቻው ላይ ተስማምቶ የሚኖር? መቅዲ የመረረ እውነት ለሚያየውም ሰው ማለት ነው። ያ አለመጣጣም ማለት ከዚህ በፊት አገላብጦ የሚያውቅ ሰው ብቻ ነው መናገር የሚችለው። ሁለቱም ድንግል ከሆኑ አለመጣጣም የሚባል ነገር የለም። አለሱ ድንበሩ አራስ የተወደደ ባላንድ ጓደኛ ፈርስት ኦፍ ኦል አልተመቸችኝ የሚለው ስንቷን አገላብጦ ነው አይተሻል። እሷም እንደዛው ኖት ኦንሊ ወንድ ማለት ነው። ቀምሶ እንደ ሸንኮራ ቼክ ሊያረግ ካልተመቸችው ሊተው በማኪሳራ የህይወት እኮ ነው እዛ ጋር ያለው ክብሯን አታ። ስለዚህ ይኸውላችሁ እነዚህ አልተጣጣምንም አልጣፈጠችኝም ካለ ሰውየው አለሌ ነው። 4 ነጥብ። ግን ብዙ አይነት የጾታ ግንኙነት ውስጥ ሆነው ብዙ መንገድ አልፈው ደግሞ በአንድም ሆነ በሌላ መንገድ አብዛኛው ወደ ትዳር ይገባል። መቼም አንክድም፣ በንጽህና የገቡትና እናከብራለን። ግን እኮ አልኮሽ እኮ አሁን እዚህ ጋር እንዳታጣይ ኦልሬዲ ቀምሶ ለመግባት ያሰበስ ኦልሬዲ ላየው ደግሞ ንስሐ ገብቷል አይደል? ኦልሬዲ ገብቷል ማቅዲ ነው። እውነታው እኮ እዚህ ጋር ነው። ቀምሶ የሚያውቀው እንደዛ ያደርጋል። ኮምፕሮማይዝ አያረግም። ያቺኛውን እያሰበ ነው። አያቅማ። ይኸውልሽ ምግብ በልቶ የማያውቅ ልጅ ህፃን ልጅ ምግብ ስትሰጪው ይጣፍጣል አይጣፍጥም ምን አያውቅ። የሚገርም መልስ ነው። እዚህ ጋር አንድ የትዳር አማካሪ ነውና መቅዲም ደግሞ አንድ ነገር ያለችው አለው ንጽህና። ስለዚህ ቢሃይንድ ቱ ንጽህና ደግሞ ምን አለ እዚህ ጋር ተግባባን አይደል? ስለዚህ ምንድነው እዚህ ጋር ራሱን የቻለ ቅድም ደግሞ ጀለስ ያለው ያው ሎንግ ሪሌሽንሺፕ ካለ ረጅም ምናምን ጊዜ ከሆነ ያው ሴክስ ቢያደርጉ ምናምን ኖርማል ነው ችግር የለው ምናምን ብሏል። እውነት ያንተ ልጅ ክብረ ንጽህናዋን ጠብቃ ብታገባልህ ነው የምትመርጠው ወይስ አይ በቃ የረጅም ጊዜ ፍቅረኛ አላትና ከሱ ጋር ችግር የለውም ኖርማል ነው እንደፈለገች ብትሆን ብለህ ከዛ በኋላ እሱን ልታገባውም ትችላለች ላታገባውም ትችላለች። ይሄ የለመደ ሰው ደግሞ እሷን ለማግባቱ ምንድነው ዋስትና? ስለዚህ እንደዚህ አይነት ነገር አስተሳሰብ እኛ ያመጣነው መዘመን የሚል አስተሳሰብ ምናምን ነው እንጂ ይሄ ትክክለኛ አመለካከት አይደለም። ምክንያቱም በቁርአንም ብትሄዱ አይደግፍም፣ በመጽሐፍ ቅዱስም ብትሄዱ አይደግፍም። ምክንያቱም ከትዳር በፊት ያለው የትኛውም አይነት የጾታዊ ግንኙነት ሐራም ነው፣ ኃጢአት ነው። ይሄን የትኛውም ነገር ያስቀምጣል። የኛቺ ትንሿ አስተሳሰባችን ጭንቅላታችን ደግሞ ኢትስ ኖርማል ምንም ችግር የለም። ያው ፈርስት ዴትም እንደዛ ካሰብክማ ለምን ፈርስት ዴት በቃ እዛው ለምን አታረግም? በቃ በዛ ሰዓትም አደረግ አሽሞን ሆነ አስታም ምናምንም አደረክ ያው ነው ከትዳር በፊት ነው ያም ሆነ። ስለዚህ ያንን ደግሞ መጽሐፍ ቅዱስ ምንድነው የሚለው ይሰማላ?
ስለዚህ እውነታውን እናውቀዋለን፣ ግን ያው ለራሳችን እናመቻመቻለን ለማለት ያህል ነው። እስቲ ቀጣይ ቪዲዮ ዝም ብለን እንይስት። የኛ ባሎች የዘገያችሁበት ምክንያት አውቀናል። ተነቅተባቸዋል። የቃማችሁ ነው? ጫት የቃማችሁ ነው ወይ ታስራችሁ ነው? ማረሚያ ገብታችሁ ነው? እየቃሙ ነው። ወላሂ እየቃሙ ነው። ወይስ ቤት ኪራይ እኮ ችግር የለውም እናስቀንሳለን። ወላሂ እየቃሙ ነው። ኧረ በጣም ነው የምታሳዝኑት። አሁን ለምሳሌ እነዚህ አይነቶቹን ለቀን ውሎ ካልሆነ ማንም አይፈልግም። ምክንያቱም ስብዕና የሚባል ነገር አለ። ገብቷቸዋል። ደግሞ ወላሂ እናስቀንሳለን እንትንም ከወለቁ ችግር የለው ምናምን። መጽሐፍ ቅዱስም እንደሚለው ምንድነው በሐሰት በስሜ አትማሉ ይላል። ወላሂ ማለት እውነት እግዚአብሔርን እንደዚህ እንደማለት ነውና ብቻ ግን እኔ አሁን እውነቱን ለመናገር እንደነዚህ አይነት ሴቶችን ያምራሉ፣ ቆንጆ ናቸው። ቁንጅና ደግሞ ስብዕና ምናምን ከሌለው ቀፎ ከሆነ ውስጡ ምንም አይነት ነገር ከሌለ ከላይ እንደተለሰነ መቃብር ነውና መቃብር ውስጡ ደግሞ ያው ምንም ባዶ ነገር ነው፣ የሚሸት ነገር ነው፣ የሚያስጠላ ነገር ነው ያለውና ህሊናችን ላይ እንስራ ለማለት ያህል ነው። እንግዲህ ያው እዚህ እንደዚህ አይነት ቪዲዮችን ሪያክት ምናምን ስናደርግ ለመማማር አንዳንዱን ደግሞ ለመዝናናት እንደዚህ አይነት ዝም ብሎ በቃ የመጣላቸውን የሚያወሩትን ደግሞ ወረፍ አድርገን ለማለፍ ነውና እስቲ ሰብስክራይብ፣ ላይክ ምናምን ኮሜንታችሁንም ከስር እያስቀመጣችሁ በእንደነዚህ አይነቶች ላይ ምን አይነት እይታ እንዳላችሁ ራሳችሁን አመለካከት አስቀምጡ ለማለት ያህል ነው። ቀጣይ ቪዲዮ እናያለን። ቤተሰብ ይሄን አበባ እንደዚህ ይዤ ነበር የጠበኩት። እንደዚህ የሐረር ሙሽራ ነው የምመስለው። ሰዴታ ነው እንጂ ቀረ እንደዚህ ይዤ ጣቴን ቀይም እንደዚህ ከማች ያደርግ ነበር። ጣቴን እንደዚህ ይዤ ጠበቅኩት። ዛሴት መሬት ላይ ተርከፈከፈው ትክክለኛ አበባ ዛሴት እንደዚህ ብዬ ነበር የጠበቅኩት። እዚህ ላይ መታሰቢያው ቁጭ አድርኩት። ይሄን አበባ ይዤ ስጠብቀው አብረኸኝ ከራሚ መስለኝ ነበር። እንደ መስኖ ውሃ ወራጅ መሆንን ሳለቅ ብዙ ጊዜ ከሰዎች ወጣ ያለ ባህሪ ያላቸው አብኖርማል የሆኑ ሰዎችን ስመለከት በተቻለኛ ግን በነዛ ሰዎች ላይ ከመፍረድ ይልቅ ለመረዳት እሞክራለሁ። ያን ስላችሁ በሚሰሩት ስራ ደግፋቸዋለሁ ወይም ጥሩ እየሰሩ ነው ማለቴ ሳይሆን እነዛ ሰዎች ለእንደነዛ አይነት ባህሪ የሚያጋልጥ አይነት ችግር እንዳሳለፉ በራሴ አንደርስታንድ አደርጋለሁ ልላችሁ ፈልጌ ነው። ሶሻል ሚዲያ ላይ እንግዲህ አንዳንድ ሰዎችን አይታችሁ ከሆነ በተለያየ መንገድ በሰዎች ላይ የተለያዩ አይነት ተቃውሞዎችን ሲያነሱ፣ ከመሬት ተነስተው ምቀኛ ሲሆኑ፣ አጉል አይነት ቃላቶችን ሲሰነዝሩ ብቻ የሚሰማው ሰው ምን አይነት ሰዎች ናቸው ግን እነዚህ ሰዎች የሚያስብል አይነት ባህሪ ያላቸውን ሰዎች ተመልክታችሁ ታውቃላችሁ አይደል? ይሄ አብኖርማሊቲ ነው እንጂ እንዴት እየጠበቅኩ እንትን እያልኩ ምናምን ብቻ የዚህ ልጅ ሪያክሽን በጣም ነው የሚመቸኝ። ከዚህም በጣም ኮምፔር አድርጎ ነው አመዛዝኖ እንትን አድርጎ ነው የሚያቀርበውና የሱን ነገር መልሶ ሪያክት ማድረጉ ደግሞ በጣም ነው የሚመቸኝ። እስቲ ጨርሰን እንያው ቪዲዮን። ለምሳሌ እንግዲህ ሄለንን ታቋታላችሁ አይደል? ሶሻል ሚዲያ ላይ ሰዎችን እንግዲህ በተለያየ መንገድ ታነሳለች፣ ታወርዳለች፣ ታፈርታለች። ስትዘልፍም ሆነ ስትናገር ምናምን ትሰማላችሁ። ነገር ግን እኔ አሁን ስለ ሄለን ሌላ ነገር ልናገር ሳይሆን አሁን በመግቢያ ላይ ያልኳችሁን ነገር እንደነዚህ ያሉ ሰዎች ከጀርባቸው የሆነ ነገር አለ ብዬ ስለማምን ነው እንግዲህ አንደርስታንድ አደርጋቸዋለሁ ብዬ ያሰብኩት። ምክንያቱም በእነሱ ላይ የደረሰባቸው ችግር፣ ሐዘን፣ መከዳት ምናምን ያንን ቁጭት በሌላ ሰው ላይ ያንጸባርቁታል እና ሳያስቡት እነሱ ራሱ ክፉ መሆን ፈልገው ሳይሆን በቀድሞ ህይወታቸው ባሳለፉት ነገር እንግዲህ ተስፋ ቢስ ይሆናሉ። ከዛም መነሾ ስለምንም ነገር መጨነቅ ያቆሙና በቃ ውስጣቸው ያለውን ስሜት በሌላ ሰዎች ላይ ያንጸባርቃሉ እና አንዳንዴ ስንመለከታቸው ክፉ ጨካኝ ሰው ሊመስሉን ይችላሉ። ግን ለዛ አይነት ነገር የዳረጋቸው ብዙ ነገር አለ ብዬ ስለማስብ ነው እንግዲህ እንዲያሉ ሰዎችን ለመረዳት እሞክራለሁ ያልኳችሁ። አሁን ይህንን ነገር ያልኩት ለምን እንደሆነም ደግሞ በደንብ ላሳያችሁ ነው። እንደሚታወቀው እዚህ ጋር የምንመለከታቸው ድምፃዊ ዘቢባ ግርማና ኢሳያስ በሶሻል ሚዲያ ላይ ቲክቶክ በሚባለው ፕላትፎርም ላይ ወራት ባልሞላ ትውውቅ ውስጥ ላይቭ ላይ ከተዋወቁ በኋላ እሱም ካለበት ሀገር ወደ ኢትዮጵያ መጥቶ ተጋብተው ምናምን አሁን ላይ 2 ልጆች ወልደዋል። ከዛ በፊት ዘቢባ ግርማ ከሌላ የወለደችው አንዳለ በአጠቃላይ አሁን 3 ልጆች አላቸውና ፍቅራቸው የሚያረጉት ነገር ምናምን ሶሻል ሚዲያ ላይ ዋው እንደነሱ አይነት ፍቅር በኖረን ምናምን የሚል የሚያስቀና አይነት ፍቅር ውስጥ ያሉ ሰዎች ናቸውና ታዲያ እነሱ የሚያስቀና ፍቅርና ስለ ሄለን ምን አገናኝቶት ነው እዛና እዚህ እያልክ እያወራ ያለው ልትሉኝ ትችላላችሁ።
የኔን ቪዲዮ ብዙ ጊዜ የሚመለከት ሰው እስከ መጨረሻ ወይም ደግሞ ጊዜ ኖሮት ልብ ብሎ ካላዳመጠኝ አንደርስታንድ አያደርገውም። ነገር ግን አብዛኞቻችሁ ተመልካቾቼ በደንብ እስከ መጨረሻ ነው የምትከታተሉኝ፣ ሁሌም ነገሮችን በመረጃ ስለማወራና የዘቢባ ግርማ ባል የሆነው ኢሳያስ እንግዲህ የቀድሞ የሄለን እጮኛ ወይም እንደ ቦይፍሬንድ ነገር ነበር። ሄለን በሱ የተነሳ የተለያዩ አይነት ነገር ትራውማ አለባት ይመስለኛል። ምክንያቱም በተለያየ ጊዜ ስለሱ ስታወራም ይሰማል፣ የተለያዩ ነገሮችን ስትናገር ይሰማል እና አሁን መጨረሻ ጊዜ በኢቢኤስ ኢንተርቪው ቀርበው ነበር እና ከዘቢባ ጋር ስላለው ፍቅር ስላሳለፉት ነገር ሲናገር ነበር እና ያንን ቪዲዮ ተመልክታ ይመስለኛል በጣም ውስጧ ስሜቷ ተነክቷል እና ለዛ ነው ቅድም አንዳንድ ሰዎች ባህሪያቸው ዝም ብሎ አይለወጥም፣ ከጀርባ ታሪካቸው ያሳለፉት ከባድ የሆነ ህይወት ውጣ ውረዶች ይኖራሉ፣ በዛ መሀል መከዳት ይኖራል። ፍቅርን ብለው እምነትን ብለው ብዙ ነገር ያሳለፉለት ሰው ሲከዳቸው ወይም ደግሞ ባልጠበቁት መንገድ የሆነ ቦታ ላይ ሲጥላቸው ተስፋ መቁረጥ ውስጥ ሲገቡ በሰዎች ላይ ያላቸው አመኔታ ሲጎድል ስለ ሰው መጨነቅ ያቆማሉ። ከዛ ባህሪያቸው ወዴት ይሄዳል ማለት ነው? ወደ ሌሎችም ሰዎች ላይ ይተላለፋል። የሌላን ሰው ስሜት መጉዳት፣ መናገር፣ ስሙን ማጠልሸት፣ እነሱ ንግግር ደግሞ ያ ሰው ስሜቱ ቢጎዳ የሆነ ነገር ቢሆን ምንም አይመስላቸውም። ምክንያቱም እነሱ የተጎዱትን ጉዳት ሌላ ሰውም እንዲያይላቸው ስለሚፈልጉ ነው። እና በነገራችን ላይ ሄለን አንዳንድ ሰዎችን ያለ ጥፋታቸው በምታረጋቸው ወይም በምትናገራቸው ነገሮች ባልስማማም ዛሬ ላይ ግን ስትናገር በነበረው ነገር በጣም አሳዝናኛለች። ማለት ከውስጧ የሆነ ያልወጣ አይነት ስሜት አለና ያን ስሜቷን የገለጸችበትን መንገድ ስታዩ አንዳንድ ጊዜ ለካ ሰዎችን ዝም ብሎ የሚቆጣ የሚናገር ሰው እዛ ሰው ውስጥም ሌላ የተዳፈነ እሳት እንዳለና እሱም ስሜት እንዳለው ትረዳላችሁና ሄለንን በሌላ መንገድ የምታውቋት ሰው እውነት ፍቅር የሚገባት ሰው ላትመስላችሁ ትችላለች። ግን እዚህ ጋር የምትናገረውን ነገር ስትሰሟት የበለጠ ትረዷታላችሁ ብዬ አስባለሁ። ለማንኛውም በደንብ አብራርቼ ያወራሁትን ነገር የበለጠ ግልጽ እንዲሆንላችሁ እሷን ስሙና ምን ልል እንደፈለኩኝ ደግሞ ትረዱኛላችሁ ብዬ አስባለሁ። ይህንን ቪዲዮ አብረን እንመልከት። ይህንን ለአንዴና ለመጨረሻ ጊዜ ሁለተኛ ስለነሱ ላላወራ ለጌሜ ቀን ቬሎ ለብሼ እመጣለሁ። የእሱ ማስታወሻ ቤት ያለውን ሁላ መጥቼ እንዲደረድራለሁ። እፊታችሁ እያዩ ቪሎን ቆዳ ልጄ ጥለዋለሁ። አበባ ምናምን የሚባለው ባናቴ ላይ ዙሬ ተሰብሯል። ሁለተኛ ስለነሱ አላወራም። የጌሜ ቀን የደስታዬም የምንም የሁሉም ከአይምሮ ላይ እንዲህ ውልቅ የሚልበት ከተሸነፍኩ ችግር የለውም እቀዳለሁ፣ ካሸነፍኩ ቀድጄላችሁ ለአንዴና ለመጨረሻ ጊዜ ከውስጤ ይወጣል። እሺ ታላችሁ ያ ሱፉን ሄዶ ነው ያገባበት ቬሎ ግን እኔ እስከዛሬ አስቀምጫለሁ። አበባው እንኳን እንዳለ ሳይቻለሁ። አሁን ቀይ ልብስ ለብሰ ቀይ አበባ ይዛላ መጣ። አንተ ጠንያ ቀይ አበባ አይወድም እያልኩ ለስነግራት አሽሙር ነው በእናንተ ቤት። ይሄንን እንዳለ ስለነሱ ለማቀንተ የሚመጣው ቅዳሜ ብቻ ጠብቁ። የሚመጣው ቅዳሜ እያየው ቀዳድጄ እጥላለሁ። ከዛ በኋላ ስለነሱ አላወራ። ይሄ ድንፋታ የእውነት ታውኛው በቃ አላወራም ከዚህ በኋላ በዚህ ነገር እናንተ ምን ሆነ መሰለሽ የተገናኛችሁበት አጋጣሚ ወደ ትዳር ያመራል ታስብ ነበር? ልታገባ ታስብ ነበር ወይስ አጋጣሚዎች ናቸው? 100% የምትወስድ ነገር አለ እና ብዙ ነገሮችን ክሎዝ አጋቢ ነበር። ኢንተረስት ቢኖር ብዙ ነገሮችን ስታክ አጋቢ ነበር እና ቀስ እያለ ሲሄድ እያመንኩት መጣሁ። እንደውም የማስታውሰው እናቴ አሜሪካ ነበረች እና ላስተዋውቃት በቪዲዮ ስለሆነ ጠርታት ነው ጅማ ፌመሷ ዘፋኝ ነበር። ትወዳታለህ ብለህ ነው። እንግዲህ ምናልባት አንዳንድ ሰዎች ይህንን ንግግሯን ስትሰሙ ምንድን ነው እሱ በቃ ሌላ አግብቶ የራሱን ህይወት እየመራ ነው፣ እሱ አርፋ ህይወቷን አትመራም እንዴ? ምንድን ነው እንዲሚያረጋት ምናምን ልትሉ ትችላላችሁ። እና አንዳንድ ነገሮች በዛኛው ሰው ጫማ ውስጥ ሆናችሁ ራሳችሁን የማታዩ ከሆነ ስሜቱን ልትረዱ አትችሉም። እና ይሄ ስሜት ዝም ብሎ የሚመጣ ስሜት አይደለም። ምናልባት በዛ አይነት መንገድ ውስጥ ካላለፋችሁ ላይገባችሁ ይችላል። ወይም ደግሞ የሚገባችሁ አይነት ሰው ከሆናችሁ ደግሞ ስለ ሳይኮሎጂካል ነገር ልታውቁ ይገባል። እኔ አሁን የተለያዩ ሳይኮሎጂካል መጽሐፎችንም ሳነብ ስለነበረ ከዚህ ቀደምም እንደምታውቁኝ ዩቲዩብ ላይ እውነተኛ ታሪኮችን በቀጥታ ከባለ ታሪኮች አንደበት አቀርብ ስለነበረ
ስለነበረ የተለያዩ የፍቅር ታሪኮችንም አዳምጥ ነበር እና ብዙ ሰዎች ከፍቅረኛቸው ጋር መለያየታቸው ሳይሆን ከባድ የሚሆንባቸው መጀመሪያ ያሳለፏቸው ጊዜያቶች እና የተከዱባቸው ሂደቶች ናቸው ቀሪ ህይወታቸውን እንደልባቸው እንዳይኖሩና ከባድ አይነት ጫና ውስጥ እንዲወድቅ የሚያደርጋቸው። ስለዚህ በየትኛውም መንገድ አንድ ሰው ከማይወደው ከማይግባባው ሰው ጋር ይኑር እያልኳቸው አይደለም። ነገር ግን ከሆኑ ሰዎች ጋር ስትለያዩ በተቻለ መጠን በተግባባ መንገድና ተነጋግራችሁ ቢሆን ጥሩ ነው። ምክንያቱም የሰዎችን ስሜት ሰብሮ መሄድ እነዛ የተሰበሩ ሰዎች ለእናንተም አይጠቅሙም፣ ለሌላም ሰው እንዳይጠቅሙ ነው ያረጋቸዋቸው። አንደኛ ለእናንተ የማይጠቅሙበት ምክንያት ሁልጊዜም እናንተን እየወቀሱና እናንተ በደረሰባቸው ጉዳት ምክንያት ሲረግሟችሁ ስለሚኖሩ ምናልባት ቀሪ ህይወታችሁ ሰላማዊ ላይሆን ይችላል። በሌላ መንገድ ደግሞ እናንተ ባደረሳችሁባቸው ጠባሳ ምክንያት ደግሞ ሌላ ሰው አምነው ቀጣይ ህይወት ላይ እንዳይኖሩ ሊያረጋቸው ይችላል። ወይም ደግሞ እናንተ ያደረሳችሁባቸውን ጉዳት እነሱም ሌላ ሰው ላይ ሊያደርሱ ይችላሉ። ምክንያቱም እምነት የሚባለው ነገር ከውስጣቸው እየጠፋ ስለሚመጣ አንድን ሰው አምናችሁት እወደዋለሁ ብላችሁ አፈቅራዋለሁ ብላችሁ ብዙ መስዋዕት የከፈላችሁለት ሰው ያለ ምክንያት ከእናንተ ሲርቅ በጣም ትልቅ ጉዳት አለውና ከእሷ ስሜት የተረዳሁት ምንድነው ኢሳያስ እሷንም አገባሻለሁ ምንልሻለሁ ብሎ በብዙ አይነት መንገድ ሲደልላት የነበረ ሰው እንደነበረ ነው። ይሄንን ስናገር ደግሞ ኢሳያስ ቅር እንዳይል ከእሷ ሀሳብ መነሻ ነው እየተናገርኩ ያለሁት። ምክንያቱም ቬሎ ሁሉ ገዝታ አስቀምጣለች ለሰርጓ የምታደርገውን። አንተም አርገው የነበረውን ሱፍ እንግዲህ ከዚህ በፊት እሷ ጋር ለሰርግ ሊያረጉት የነበረውን እንደሆነ ስትናገር ስለነበር ከዛ መነሻ ነው ይሄንን ሀሳቤ እየገለጽኩ ያለሁትና እንዲህ አይነት ተስፋ የነበራት ሴት ያን ሁሉ ተስፋ አናጣ የእሷ የነበረን ሰው ሌላ ሰው ላይ ስታይ በኖርማል አይነት መለያየት የመጣ ነገር ነው ብዬ ስለማላስብ ነው። ምክንያቱም በንግግርና በሰላማዊ መንገድ የሚቋጭ ፍቺ እንዲህ አይነት ሰጣ ገባ አይኖረውም። በቃ እንደውም ይሄኛው አካል ለዛኛው ሰው መልካም ምኞት ነው የሚመኘው። በቃ የኔና የሱ ነገር አልሆነም፣ መልካም ይግጠመው፣ ጥሩ ህይወት እንዲገጥመው ነው ብዙዎች ሲመኙ የምሰማው። ነገር ግን መለያየታችሁ ባልተገባ መንገድ አንዱ አንዱን ጎርቶ የመለያየት ነገር ሲፈጠር ግን ልክ እንደዚህ አይነት ነገር ነው የሚፈጠረውና ከዛ አንጻር አንዳንድ ጊዜ እንደዚህ ያሉ ሰዎችን ልንረዳቸው ይገባል። ይሄ ስሜታቸው ዝም ብሎ ከባዶ የመነጨ እንዳልሆነ ተረድተን በእነዚህ አይነት ሰዎች ላይ ባንፈርድ። እንዴት እንዲትራለች፣ እንዴት የሰው ህይወት ትበጠብጣለች፣ እቺ ልጅ በቃ አበደች ምናምን እያልን ሰዎችን በኔጌቲቭ መንገድ እየቀሰቀስን እንደገና ወዳልተገባ ነገር ከምንገፋፋቸው ይልቅ በተቻለን አቅም መረዳት ብንችል መልካም ነው ብዬ ያስባለሁ። እህታችን እንግዲህ እንዳልሽው ቃልሽን ፈጣሪ ያጽናልሽ። አሁን ጌሜን አረጋለሁ ከእንግዲህ ስለሱም አላነሳም ከዚህ ህይወት ያወጣዋለሁ ብላለች። አፍ እንደምትናገረው ነገሩ ቀላል ባይሆንም ግን እንደተናገረችው እንዲሆንላት ግን ምኞቴ ነው። በቃ እንግዲህ እስቲ እሷ እኛም ጸሎታችን ነው እንግዲህ ፈጣሪ ይርዳሽ እንላለን። ቀጣይ ቪዲዮአችንን እስቲ ይኸውልሽ ትዳር የመዋኛ ገንዳ ነው። ከትዳር በፊት አይነግሩንም እንዴት እንደምንዋኝ ማለት ነው። ዋናስ ተለማምደሽ ነው የምትገቢው አይደለም። ትዳር ተለማምደሽ አይደለም የምትገቢው፣ ዳይቭ ገብተሽ ነው የምትጀምሪው። መደናበሩ ከዛ ነው የሚጀምረው። ወንድ ልጅ የምትገዛለትን ሴት ማግባት ይፈልጋል። እዚህ ወንዶች ዝቅ ከነሱ በትምህርት በእውቀት በመልክ ወይም በብዙ ነገር የምታገለግላቸውን ሴት ለሚስትነት ለእጮኝና ለጓደኝነት ለእጮኝነትና ለፍቅሩ ጊዜ ደግሞ የሚደምቅባትን የሚታይባትን ሴት ይመርጣል ይላል። እውነቱ ውሸት አንተ ትመጣ። ኧረ መቅዴ እዚህ ጋር ተሳስተሻል። እንደዛ ማለት እኮ ሁሉም ወንድ ውሽማ አለው ለማለት ያህል ያደረግሽ ነገር ነው የሚመስለኝ። እንግዲህ ቪዲዮን እንጨርስ። ለማንኛውም ለምንድን ነው ደግሞ በደንብ እውቀቷ የበለጸገች በሀብት የበለጸገች ሴት ትዳር ማታገኘት? አንድ አሳጥረሽ ለምንድን ነው የተማረችን ሴት ወንዶች የማይፈልጉት? እንደዚህ ያሳምሩ ጀነራል እንዳላረግ አርገሽ አስቀምጪ። ምክንያቱም ሚዲያ ነው ሊወራ ይገባል። ይኸውላችሁ ትዳር ውስጥ ሲገባ በተለይ በትምህርቱ ዓለም ላይ ያሉ እህቶቼ ትዳርንና ማዕረግ ይምታታባቸዋል። አንዲት ሴት ስለተማረች ስትገባ የተለየ የሚስትነት ማዕረግ አይኖራት። ለምሳሌ ባለቤቴ ዶክተር ከሆነች ማዕረጓን አይደለም ማገባው፣ ማዕረጓን የጫነቿን ሴት ነው ማገባው። የመጀመሪያው ፊሊንግ ማዕረጉን አይደለም። አንዳንዶቹ ምን ይላሉ? ልጄ ዶክተር ናት ይላሉ። ጥሩ ነው፣ መማሯ ጥሩ ነው፣ ይደገፋል። ብሬኗ ጥሩ ነው፣ መግባባትን ያመጣል። ልጅ አስተዳደግ ላይ ጥሩ ልትሆን ትችላለች። ባልጋ ስትመጣ ግን ሚስት ነው መሆን ያለባት። አሁን ይሄ ነው የሚምታታብን።
እሷም ስለተማረች የምትጠብር ከሆነ ጢባሮን አይቀበልም ወንድ። ይሄ ደግሞ የበታችና የበላይነትን የሚያሳይ ሳይሆን ብዙ ጊዜ ግን እንደው ይቅር በሉን ኢኮኖሚካሊም አካዳሚካሊም ምናምን በቃ ሴቶች ብቁ ነን ብሎ ሲያስቡ ወንድን በጣም በብዛት ቻሌንጅ ማድረግ የመፈለግ ፍላጎታቸው ከፍ ይላል። ሌላው ነገር ደግሞ ይሄ ፌሚኒዝም የሚባሉ አንዳንድ ነገሮችም ደግሞ እንደዚህ አይነት አስተሳሰብ ሴት በምንም ብቁ ናት በቃ ወንድ አያስፈልጋትም የሚል አስተሳሰብ ምናምን እንትን አለና እቺ አስተሳሰብ ትንሽ ከመጽሐፍ ቅዱስ ወጣ ያለች ስለሆነ እኛ ደግሞ መሪያችን መጽሐፍ ቅዱስ ነው። የትኛውም የሰው ልጅ መቼም ራሱን በራሱ አልፈጠረም አይደል? የሆነ አንድ ኃይል አለ፣ አንድ መሪ አለ። ስለዚህ አይ ብለን ከዛ ካፈነገጥን ደግሞ ለማይረባ አእምሮ አሳልፎ ሰጣቸው እንደሚለው እንደዚህ አይነት አስተሳሰብ ያለባቸው ሰዎች ለማይረባ አእምሮ አሳልፎ የተሰጡ ሰዎች ናቸው። ወንድ ደግሞ ሴት ልጅን ፕሮቴክት እንዲያደርግ፣ እንዲንከባከብ፣ እንዲጠብቅ ነው እንትን ያለው። አሁን ደግሞ ያው ዘመናዊነት ምናምን መጣ። ሴት ልጅ ብትማር ብትሰራ እንትን ብትል ጥሩ ነው። ነገር ግን ተምር ያለው ዕውቀት አለ ምናምን ብላ መናቅ የበታች ምናምን ማድረግ ምናምን አሁንም ቢሆን ባይ ዲፎልት ተፈጥሮ አይፈቅድም በቃ። ስለዚህ ህሊናችንም እንትን አይልም። ግን ትንሽ የተዛባ አመለካከት ያላቸው ሰዎች እንደዚህ ያደርጋሉና ሁሉም ሴቶች አይደሉም። ዝም ብለን እስቲ ቀጣይ ቪዲዮአችንን ላይክ እያደረጋችሁ ነው አገን ይቺ የ13 ዓመት ታዳጊ ብላቴና ማንነቱ ካልታወቀ ሰው በሚላክላት ቴክስት ሜሴጅ ህይወቷ ምስቅልቅሉ ወጣ። ሎረን ትባላለች። የምትኖረው ሚቺጋን አሜሪካን ሀገር ሚቺጋን ነበር የምትኖረው። ከማጋ ከእናትና ከአባቷ ጋር አንድ ላይ ትኖራለች። ለወላጆቿ ብቸኛ ልጅ ናት። ሌላ ልጅ የላቸው እና እናቷ ኬንድራ ትባላለች። ትምህርት ቤት ሄዳ እንደማንኛውም ተማሪ እንደማንኛውም ወጣት ትምህርት እየተማረች በመሃል ፍቅር ይዛታል ከዚህ ልጅ ጋር ማለት ነው። እና ፍቅር ያዛት። ጥሩ የፍቅር ህይወት ነበራቸው። ጥሩ የፍቅር ግንኙነት ነበራቸው። በመሃል ግን ሊወጡት የማይችሉት ችግር ወደ ህይወታቸው መጣ። ቴክስት ሜሴጅ ይላካል። ቴክስት ሜሴጅ ስላችሁ ዝም ብሎ ስድብ ምናምን እንዳይመስላችሁ። እጅግ እኔ አሁን ለእናንተ ለማንበብ የሚያሳፍረኝን ቴክስት ሜሴጅ ይላክላቸዋል። ስንት ዓመት ነበር ያለው? 13 ዓመት ህፃን ልጅ ፍቅር ያዛት። ጥሩ የፍቅር ህይወት ነበራቸው። ሲጀመር እዚህ ጋር ነው ስህተት የተጀመረው። እስቲ እንጨርሰው ቪዲዮን። በየቀኑ ፍቅረኛሽ አይወድሽም፣ አንቺ አስቀያሚ፣ ብትሞቺ ይሻልሻል፣ ለምን ራስሽን አታጠፊም፣ አንሶላ እንደዚህ ስትይ እንደዚህ እሱን አታረኪውም፣ እሱ አያረካሽም። በጣም አሁን እዚህ ጋር ለማለት የሚያሳፍር በጣም ቆሻሻ ነገር ማለት ነው። እግዚአብሔር ያሳያችሁ። የ13 ዓመት ታዳጊ ሴት ልጃችሁ ላይ እንደዚህ አይነት ቴክስት በቀን 15 16 20 ጊዜ በተከታታይ ቢገባ ምንድነው የምታረጉት? ግራ ተጋባች። ለቤተሰቦቿ አሳወቀች። ወደ ፍቅረኛውም ይላክ ጀመር። እሱንም ይረብሹታል፣ እሷን ሁለቱንም ነው የሚረብሿቸው። ለቤተሰቦቿ ለወላጆቿ አሳወቀች። ምን ይሻለኛል አለች። ወላጅ ተጨነቀ። መፍትሄ ያሉት ምንድነው? ስልክ ቁጥሯን መቀየር። አልቆመም፣ አሁንም አልቆመም። የቻሉትን ሁሉ አደረጉ። አለ የተባለውን መፍትሄ ሁሉ ሞከሩ። ምንም ለውጥ ሊመጣ አልቻለም። ኤቭሪ ዴይ 10 15 20 ቴክስት ሜሴጅ ይገባል። እኔ አልኳችሁ እኮ ለእናንተ ለመንገር የሚያሳፍረኝን ቴክስት ሜሴጅ ይላክላታል ልጅቷ ስልክ ውስጥ። ለፖሊስ አመለከቱ። ፖሊስ ጣልቃ ገባ። ኢንቨስቲጌት ማድረግ ተጀመረ። በጣም በረቀቀ መንገድ እየፈለጉ ነበረ ከየት በኩል ከየት አቅጣጫ ሊመጣ እንደሚችል ያ ቴክስት ሜሴጅ። ምንም ሊገኝ አልቻለም። የሎካል ኢንቨስቲጌተሮች ስላልቻሉ ኤፍቢአይ እንዲረዳቸው፣ አይገርምም? ኤፍቢአይ እንዲረዳቸው እርዳታ አግዙን አሉ። ኤፍቢአይ ኢንቮልቭ አድርጎ ይሄን ኬዝ በደንብ ጥልቅ የሆነ ኢንቨስቲጌት ማድረግ ተጀመረ ማለት ነው። ወደ ኦልሞስት 2 ዓመት እየተጠጋ ነበረ። ቢባል ቢደረግ ምንም ሊገኝ አልቻለም። ፋይናሊ በስንት ከብዙ ልህ አስጨራሽ ትግል በኋላ ከየት አቅጣጫ እንደሚላክ፣ ምክንያቱም አንኖን ነምበር ነው፣ ስልካቸውን ደብቀው ነው እንደዛ የሚልኩት። እናት ተጨንቃለች፣ አባት ተጨንቋል። ፍቅረኛ ፋይናሊስት ይለያዩ ተባለና ፍቅረኛ ደግሞ ጥሏት ሄደ። እንደዛም ብሬክ አፕ አድርገው ስቲል አሁንም ግን ቴክስቱ ይገባል፣ እሷም ለሱም ይገባለታል። የሷም ወላጆች የፍቅረኛዋም ወላጆች በጣም ጭንቅ ናቸው። ኤፍቢአይ በጎን ኢንቨስቲጌት ያደርጋል፣ ከየት አቅጣጫ እንደሚላክ ይመረምራል።
ብዙ ጥረት ተደረገ፣ ሊደረስበት አልቻለም። ከስንት ጊዜ በኋላ ከብዙ እልህ አስጨራሽ ትግል በኋላ 10 ተጠርጣሪዎች ሰዎች ተገኝተው እነዛን 10 ተጠርጣሪ ሰዎች ምርመራ ማድረግ ጀመሩ። በዚህ መሃል ግን እሷ ትምህርት ቤት ጓደኞቿን አታምንም፣ እናት አባቷን መጠርጠር ጀመረች፣ ፍቅረኛዋን ራሱን መጠርጠር ጀመረች። ህይወቷ ሰላም የለውም፣ እንቅልፍ አይወስዳትም፣ በጣም ትረበሽ ነበር። በጣም የምታሳዝን በ13 ዓመት እግዚአብሔር ያሳየችው እና የሚገሏትም ይመስላታል ምናምንና በቃ ማንንም ሰው ሰላም ስትል እሱስ ቢሆን የላከብኝ እያለች አይነት በፍርሃት ተውጣ የምታድግ ታዳጊ ሆነች ማለት ነው። ፋይናሊ ሎንግ ስቶሪ ሾርት ይሄን ቴክስት ሜሴጅ ሲልክ የነበረው እስቲ እንደውማ ቢሆን ጥሩ ነው ወላጅ እናቷ ነበረች ብላችሁ ታምናላችሁ? Because the cyberbully turned out to be her own mother. የሚገርም ምን አስባ ነው? She pleaded guilty. ወላጅ እናቷ ነች ይሄን ሁሉ የምትልከው። 17000 ቴክስት ሜሴጅ ልካለች። ይሄን ሁሉ ቴክስት ሜሴጅ የላከችው 2 ዓመት ባልሞላ ጊዜ ውስጥ ነው እና በቁጥጥር ስር ውላ ስትጠየቅ ልጄን ስለምወዳት ልጄን ፕሮቴክት ለማድረግ ልጄን ከክፉ ነገር ለመጠበቅ ነው ትላለች እና ልጄን ከክፉ ነገር ለመጠበቅ ራስሽን ብታጠፊ ይሻልሻል እንዳንቺ አይነት አስቀያሚ ሴት በአለም ላይ አይቻል አውቅም ቦይፍሬንድሽ አይወድሽም እኔን ነው የሚወደው እኔ ነኝ እሱን ማርካት የምችለው አንቺ አስቀያሚ እንደዚህ እየተባለ ነው ልጅን ፕሮቴክት የሚደረገው የመጨረሻ አደገኛ የሆነች ሰይጣናዊ የሆነች እናት ነች ብዬ ነው ማለት ነው። በጣም ገርም ነው። እቺ ነው ራሱ ኮፒ ፔስት ለማድረግ የሚፈልጉ አንዳንድ ምስኪን ባህላቸውን የሚረሱ ሰዎች ደግሞ አሉ። እቺ ልጅ አሁን 13 ዓመት ማለት እንግዲህ ገና ህፃን ልጅ ናት። አስቡ እንግዲህ ግን ከዚህ ልጅ ጋር የቆየ ፍቅር ውስጥ ምናምን መኖራቸውንም እንትን ብለው እንዴት እያደረጉን ያስተማሩት ልጅን በዚህ አይነት መንገድም መመለስም አይቻልም። ሲጀመርም የጀመሩትም መንገድም ስህተት ነው። እናቷም ለመመለስ ብላ ያደረገችው መንገድ በጣም የተሳሳተ ነገር ነውና እንዴት ነው 18 ዓመት ሳይሞላት ከዛ በላይ ማቹርድ ሳትሆን የፍቅር ህይወት ደስ የሚል የሴክሹዋል ላይፍ ምናምን ወደዚህ ደረጃ መድረስ ያለባቸው ልጆች ነበሩ እነዚህ። ይሄ መሰልጠን ሳይሆን መሰይጠን ነው የሚባለው። መጽሐፍ ቅዱስ እንደሚለው ልጅህን በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከእርሷ ፈቀቅ አይልም። ስለዚህ እስኪያገቡ ድረስ ከትዳር በፊት ምን መሆን አለበት፣ ከትዳር በኋላስ ምን መሆን አለበት፣ የከበረ ትዳርስ ምን አይነት ነው፣ እድሜ ዘመኗን በሙሉ ተከብራና ታፍራ መኖር የምትችል ሴት ምን አይነት ሴት ናት የሚሉ ነገሮችን ወላጆች እባካችሁን ለልጆቻችሁ ምክርና በሚሄድበት መንገድ ምሪት ብትሰጡ። ልጆችም ደግሞ ነጭ ወረቀት ስለሆኑ ያማራቸውን ሁሉ ማድረግን ነው የሚፈልጉና በጣም እንደዚህ አይነት ነገር ልብን ይነካል። እነዚህ ሁለቱ ድስቶች ከአንድ ሽግ ውስጥ የተፈቱ ድስቶች ናቸው። ይሄ በጣም ንጹህ ነው፣ ይሄ ተበላሽቷል። ይሄ የተበላሸበትን ምክንያት ልንገራችሁ። ጥደውበት ጥለውት ሄደው ረስተውት አሩ ነው እንደዚህ ሆነ። አያችሁ ቂጡ ራሱ እንዴት እንደሆነ። ለምን መሰላችሁ እንደዚህ ሆነው? መነሳት ባለበት ጊዜ ስላልተነሳ እስከ ወዲያኛው እንዳንጠቀምበት አድርጎ ነው ያበላሸብን። ምን ልላችሁ መሰላችሁ? ጊዜ መነሳት ባለብን ጊዜ ካልተነሳን፣ መንቃት ባለብን ጊዜ ካልነቃን እጣ ፈንታችን የሚሆነው ይሄ ነው። ይሄው መጨረሻችን የሚሆነው እስከ ወዲያኛው እንዳንጠቅም አድርጎ ነው የሚያበላሸን። ስለዚህ በዚህ ወጣትነታችን አቅም ባለን ጊዜ እማንነቃና እማንተጋ ከሆነ እመኑኝ እግዚአብሔር ይሁነን፣ በቃ እግዚአብሔር ይሁነን። በእውነት እኔ የዚህ ልጅ ምሳሌዎቹ በጣም ነው የሚገርሙኝና የሚደንቁኝ። በቃ ኢትዮጵያ ውስጥ ቫይራል መውጣት ያለበት ልጅ ነውና ግን ቁም ነገረኞች ብቻ ላይክ ያደርጋሉ፣ ይከታተሉታል ቁም ነገር ምናምን። እስቲ አሁን ደግሞ ወደ ስቶሪ ታይም ገብተን አንዷ እህታችን ከኔ ተማሩ የምትለው እንትን አለና ያችን ቪዲዮ እስቲ አይተን እንመለስ። እህቶቼ ከኔ ተማሩ፣ እኔ የ34 ዓመት እሮጣለሁ። አያችሁ እዚህ ጋር አሁን ተነጋግረው መፍታት ምናምን ይችሉ ነበር። እሷ ወደ ቤተሰቦቿ ሻንጣውን ይዛ ከምትሄድ እስቲ ታሪኩን እንጨርሰው። እህቶቼ ይደውሉና ይጮሁበታል። ካልተንከባከብካት እንፈልጋታለን። በ21ኛው ረፋድ የፍርድ ቤት የፍቺ ወረቀት ደረሰኝ። ፈጽሞ አላመንኩም። እዚህ ጋር ያው እንግዲህ ምንም ማድረግ አንችልም። እናቱ ደግነቱ ከኔ ተማሩ ሌሎች፣ ብልህ ከሰው ይማራል፣ ሞኝ ከራሱ ይማራል ነው። ብቻ እንትኑ ተረቱን በደንብ እንትን ባላውቀውም እዚህ ጋር ራስሽ በከፈትሽው በር ነው እንግዲህ ቤተሰቦች እንደፈለጉ ገብተው ትዳራችሁን ያንቦጫረቀው። ይሄ ነገር ምንድነው? ክሪስ ክሮስ ነው አይደል? ወደዚህ ነው ክሪስ ክሮስ።
ምን ለማለት ፈልጌ ነው? እሷ ብታጠፋ እሱ ሚስቴ እንደዚህ አረገችኝ ብሎ ለማን መናገር አለበት? ለራሱ ቤተሰብ ሄዶ ከሚናገር ለሷ ቤተሰብ ሄዶ ባለቤቴ እኮ ነን እንዲህ አስከፋችኝ ምናምን ብለው ለሷ እናት ወይም ለሷ አባት ሄዶ ቢናገር የሷ እናት ቀጥታ መታ እሷን ብትቆጣ እቺ ልጅ ነገሮችን ለማስተካከል ነው ጥረት የምታደርገው እንጂ እንዴት እናቴ እኔን እንዴት ትናገርኛለች ምናምን ብላ ከልቧ አትቀየምም። ጀስት እንደዛም ደግሞ እሷን ቢበድል እሷ ሄዳ ለቤተሰቦቿ ተናግራ ነው እንግዲህ እንደዚህ አይነት ከባድ ነገር የደረሰውና ይህንን ጥፋት ሻንጣዋን ይዛ ብድግ ብላ የሱ ቤተሰብ ጋር ብትሄድ አንድ ትዳሯን እያዳነች ነው፣ ቤተሰቦቿን ፕሮቴክት እያደረገች ነው። አስተዋይነቷን እዚህ ጋር እንትን ትላለች። አባቴ ይሄው ባለቤቴ እንዲያረገኝ ወይንም ልጆት የእርሶ ልጅ እንዲህ አረገኝ ወይንም እንዲህ አረገኝ ምናምን ብላ ለሱ እናት ወይም አባት ብትናገር እኚህ አባት ወይንም እነዚህ የሱ ቤተሰቦች ይሄን ልጅ እንዴት እንዳሳደጉ ስለሚያውቁ ባህሪውን ስለሚረዱ እንደፈለጉ አድርገው ቢቆጡ ቢናገሩ ቅሬታ አይሰማም። ምክንያቱም የሱ ቤተሰቦች ናቸውና ትዳራቸውን ለማዳን ትልቅ ነገር እየገነቡ ነው የሚመጡት እንጂ እሷ ሄዳ ለሷ ቤተሰቦች ስትናገር የሷ ቤተሰቦች ማንኛውም አካል መጥቶ እሱን ሲናገሩ እዛ ጋር ትልቅ ስህተት ነው የሚሰራው። እነሱ እንደፈለጉ መጥቶ ይናገራሉ እና እዚህ ጋር ትልቅ ስህተት ነው የሚፈጠረው። ይህንን ስህተት ማስተካከል አይቻልም። ምክንያቱም እዚህ ጋር የሷ ቤተሰቦች በሚናገሩት ንግግር ይሄ ሰውዬ ፊል ያደርጋል። እንዴት እኔም እኮ ቤተሰብ አለኝ፣ እሷ እኮ ሮጣ ቤተሰቦቿ ጋር እንደሄደች እኔም እኮ ትቼ ወደ ቤተሰቦቼ መሄድ እችላለሁ፣ መውጣት እችላለሁ ምናምን ብቻ እንደዚህ እያለ ብዙ ነገሮችን ሊናገርና ነገሮችን ሊያበላሹ ይችላሉ። በቃ ግን እንደዚህ መሆኑ ተጎጂዎቹ እነማን ናቸው? ልጆች ይጎዳሉና ቤተሰብ ደግሞ ማለት እሷም የራሷን ቤተሰብ ትታ ነው እሱም የራሱን ቤተሰብ ትተው መጥተው ነው እዚህ ጋር ሌላ ቤተሰብ መስርተው ሌላ ሀገር መስርተው በዛ ስር ደግሞ የሚፈጠሩ ልጆች አሉ። እነሱን ፈጥረው እነዚህ ህፃናት ምንድነው የሚሉ የሷን ቤተሰብና የሱን ቤተሰብ አይደለም ቤተሰቦች የሚሉ እነዚህ አባትና እናቱን ነው ቤተሰቦች የሚሉት። የነዚህን ህይወት ነው የምናበላሸውና ባካችሁ ይሄን ነገር እስቲ ቆም ብለን እናስብ። አንቺ ባልሽን ባከበርሽና ከፍ ባደረግሽ ቁጥር ስለሱ በተጨነቅሽ ቁጥር ጌታዬ ባልሽ ቁጥር ያንቺ ክብር ነው። እውነት ሳራ የትውልድ እናት የተባለችው አብርሃምን ጌታዬ ባለችው ልክ ነው የትውልድ እናት የተባለችው እንጂ እንዴት እኔን እንዴት ትለኛለህ ምናምን ብላ ራሷን ባኮፈሰችው ልክ አይደለም የተከበረችው ነውና እባካችሁ የዘመናዊ ነን የምትሉ ሴቶች አብሮነትን በእንደዚህ አይነት ብትሉ ብዬ ወንድማዊ ምክሬን እሰጣችኋለሁ። ከማን ጋር እየኖርሽ ነበር? የሆነች ብቻ እንዴት መሰለ ከጎዳና አንስቶ የሚያሳድጉኝ ሰዎች ነበሩ። አልተስማማው። ለምን? እንዴት እንደሆነ ንገር። በጣም ነው ማከብራቸው፣ እወዳቸዋለሁ። አሁንም ሊያዩት ይችላሉ ይሄን እንትን በጣም ነው የምወዳቸው፣ በጣም ነው ማከብራቸው። ተማሪ ነኝ። የስንተኛ ክፍል ነው? የአራተኛ ክፍል ምናምን ነገር። ሙስሊም ጓደኛ አለች፣ እንትና ትባላለች፣ ሃናን ትባላለች። ጎተራ ሳሪስ አካባቢ ሲቢስቴ ነጋሲ የሚባል ትምህርት ቤት ነበር መማረው የመንግስት እና በጣም ነው የምንዋደደው። ተጣልተን ልጅ ነበርኩ ይዛኔ ተጣልተን ሻርፕ ሰጠኋት ማለት ነው ከቤት ሰርቄ መታረቂያ ሙስሊም ስለሆነች ሂጃብ እንድታረግ ሰርቄ ሰጠኋት። ከዛ መነጽር ነበረኝ መነጽሬንም ሰጠኋት እንድንታረቅ። ከዛም በኋላ የሆነ ቀለበት ነገር ነበረ ማለት ነው። እዛ እሱን አውልቄ ሰጠኋት። ቆይቷል። ስቴፕ ባይ ስቴፕ ነው ፍቅር መግለጫ። እዛ ልጅቷ ታመመች። ሴጣን ነገር መንፈስ ምናምን ነገር ነክቷት እሺ ከዛ ታመምሽ ምናምን መንፈሱ ሲጮህ ፌቨን ኃይለ ሚካኤል ፌቨን ኃይለ ሚካኤል ፌቨን ኃይለ ሚካኤል ነው የሚለው። ሻርፑ ላይ ተመትቷል ተባለ። ከዛ ቤት ተመቶ እኔ ላይ ከዛ እኔ ደግሞ የግል ትምህርት ቤት ገብቼ ነበር ቲፒ5 አካዳሚ ኪዳነ ምሕረት ቤተክርስቲያን በላይ ሳሪስ አካባቢ። ከዛ እዛ ገብቼ ፌቨን ናት ያስመተተችብኝ ተባለ። ሴጣኑ ጮኸ። ልጅቷ ከዚህ በፊት ሴጣን ያማስ ነበር። ፔንት ተነቅል ነበር ክላስ ውስጥ። ከዛ አንድም ላይ የተበላሹ በሱ ነው። እዚህ ጋር በጣም የገረመኝ አሁን እቺ የአራተኛ ክፍል ተማሪ እንዴት ሰው ላይ መተት ልታሰራ ትችላለች? እንግዲህ ይሄ የተፈጠረው እሷ ከጓደኛዋ ጋር ለመታረቅ ብላ ምናምን ያደረገችው ነገር ነው። እኔ አንዳንዴ ብቻ እውነት
ሰይጣን ለነገሩ ውሸታም የውሸትም አምላክ ስለሆነ የውሸትም ጌታ ስለሆነ ዋና ታርጌቱ ሰውን የመለያየት የሰውን ህይወት የማመሰቃቀል እንትን ስለሆነ እሷ ላይ እዚች ልጅ ላይ አሁን በውሸት መሰከረ ማለት ነው። በቃ እሷ ናት እንዲህ ያስደረገችው። እሷ እንግዲህ እቺ ልጅ እንግዲህ የፍቅር መግለጫ ነው የሰጠችው። በጣም የሚያሳዝን ነገር ነው። እስቲ እንትኑን እንጨርሰው። ሰዎች ነገ እኔ ላይ ልታረግ ትችላለሽ ብለው ከቤት አባረሩ። አንቺ ስለምትታ ታጣቂ ምንም አውቀው ታሪክ የለም። ምንም በጣም ነው የምወዳት፣ በጣም ነው ማከብራት፣ በጣም ነው ደስ የምትለኝ። በቃ በጣም የምወዳት ጓደኛዬ ናት። ላይፍ የተበላሸው አንድ በሱ ነው። ከዛ ሶጦሽ ከዛ ሶጡኝ። እነሱ መጀመሪያ ከየት ነበር የወሰዱሽ? ከጎዳና አንስተው። ሪሊ? ጎዳና በስንት ዓመትሽ ነው የወጣሽው አንቺ? በልጅነቴ መውጥቻለሁ። የተወለድሽው ሐረር ነበር አይደለ? አዎ፣ በ2 ዓመቴ። በ2 ዓመትሽ ጎዳና ወጣሽ? አዎ፣ በ2 ዓመቴ ጎዳና ወጥቼ ነው ሰው አንስቶኝ ድጋሚ አሳድጎ ድጋሚ ጎዳና የወጣሁት። እነዚህ ሰዎች ማለት ነው ሐረር ነው አዲስ አበባ ነው ያሳደጉሽ? አዲስ አበባ። ከሐረር አዲስ አበባ እንዴት መጣሽ? እሱን አላውቅም። እኔ እኮ በጣም ጥያቄ ያለብኝ እሱ ነው። ከየት መጣሁ፣ ከየት ተፈጠርኩ የሚለው ነገር በጣም ከባድ ነው። የሆነ የኤሊያን ህይወት ነው መሰለኝ። ጌታን ከሰማይ ነው ዱብ ያልኩትኝ ወይን እንዴት ነው ግራ ያጋባል። ኤሊያንነት ይሰማሻል አንዳንዴ? አይ ማለት ጥያቄ ያለብኝ። ምክንያቱም ማንም ፋሚሊ ሳይኖረኝ አንዳንድ ጊዜ የራሴ ማንነቴ ከየት ነው የመጣው የሚለው ነገር እሱ ደግሞ ይበረብራል። የማያቋርጥ ጥያቄ ነው ፍሰቷ። ያማላው አንድ መጽሐፍ አንብቤ ነበር ኮርቱ ዚሮ የሚል መጽሐፍ እና መጽሐፉ የሚጀምረው ሰውየው ይነቃል፣ ማን እንደሆነ አያውቅም። ከዛ ራሱን ነው የሚፈልገው። እኔ ማን ነኝ? ስሙን አያውቀውም፣ ከየት እንደመጣ አያውቀውም። ሁአማ ይጠይቃል እና ሰው አፍጦ ካየው ሩጦ ይዘውና እኔ ማን ነኝ ንገረኝ ይለዋል። ንገረኝ ማን ነኝ የማንነት ጥያቄ ይሄን እያለ ራሱን ወደ ኋላ ፈልጎ ያገኛል። ስለሱ እናወራለን፣ ምንም ችግር የለውም። ስለዚህ ከዛ ወጣሽና ማሳደጊያም ደግሞ ኖሮሽ ነበረ። ማሳደጊያ ሴቶችና ህፃናት ቢሮ ሄጄ ወደ ስሙ መጥቀስ አለብኝ? አትጥቀሽ ተይ፣ እንትን ስለሚል ብዙ ስቶሪዎች ስላሉ ብራንዳቸው የሆነ ነገር እንዳይሆን ብታወሪ ይሻላል። እሺ፣ የሆነ ድርጅት ገብቼ ነበርና ድርጅቱ ውስጥ ጌነሽ ተብያለሁ። ጌነሽ ተብያለሁ። በጣም ከባድ ስሙ ራሱ ይከብዳል። ጌ ማለት ጌ ሳይሆን ለሴቶች ሌዝቢያን ነው የሚባሉና ለወንዶች ነው ጌ የሚባለው። እስቲ በራንቺ ይሄ ምን እንደሆነ አውቀዋለሁ። እንዴት አወቅሽ? አንዳንድ ጊዜ ትምህርት ላይ አለ ኃጢያት ነው እንዲና እንዲህ አታድርጉ። እንዴ አንዳንድ ትምህርት ቤቶች ላይ አሉ ማለት እንዲህ የዛይን ነገር እንዳትተገብሩ ብሎ ታሪክ ይነግሩን ነበር። ትምህርት ቤቱ እና ኃጢያት በስቷል ጸልዩ እንባል ነበር እና አንድ በሱም እናውቃለን። ከዛ አንድ ደግሞ ሞር ሶሻል ሚዲያ ትምህርት ቤት ውስጥ በምታወራቸው ነገሮች እከሌኩና እከሌኮ ተሳሳሙ ምናምን ሴትና ሴት ሆኖ ምናምን ነገር ተብሎ ይወራል ምናምን ነገር ኢዚ ሆኗል ሀገራችን ላይ። በእውነት ክላስ ውስጥ እያለው ኖርማል ነው ቤስት ፍሬንዶች ነን ተብሎ እንዲሁ ይነካካል ሲሳሳማል 6 ላይ ብቻ በጣም ነው የሚያስጠላው። እና እንደዛ ሰው እንዴት እንደዛ አሉሽ? ቅናት። እንዴት ለምን ቀኑብሽ? ሰውየው ባለቤቱ ለኔ ያለው ሪስፔክት ሌላ ስለሆነ ማለት እንዴት በጣም ያከብርሻል? በጣም ነበር የሚያከብረኝ። እሺ እኔ አዲስ ገቢ ነበርኩኝ የዛኔ። እነሱ በጣም ብዙ አመት የቆዩ ልጆች ናቸው። እሺ ጌነሽ ምናምን ነገር አሉ። ቅናት። እነሱስ ምንድን ናቸው? እነሱ ጌ እንዴት ጌ ናቸው ልጆቹ? ህፃናት ማሳደጊያ ነው ያሉት እዛው ማለት ማደጊያ ነው ያሉት ማለት ነው። ስንት ናቸው? 12 ኦ ማይ ዊዛውት ሚ ማለት አንቺ 13 ገባሽ ማለት ነው። ሰውየው ያውቃል ግን እነሱን ያስገባቸው? እኔ እንጃ እንዴት እንደዚህ ሊሆኑ ግን ይችላሉ? ምንድን ነው አሜን ላይክ ምን ደግሞ ሞቲቬት የሚያደርጋቸው? የሚያዩት ፊልም አለ፣ ሙዚቃ አለ፣ ኦር ፊልም አሉ፣ የሚሰሙት ሙዚቃዎች አሉ። የእነማን ሙዚቃ ነው የሚሰሙት? የሆነ ባንዶች አሉ ቢቲኤስ የሚባሉ መሰለኝ። ዋት? ቢቲኤስ ማለት የኮሪያ ናቸው። ብቻ የሆነ ቲክቶክ ላይ የሆነ ሾርት ቪዲዮ ተለቆባቸው ነበረ ሲሳሳሙና የእነሱን ዘፈን እኔ በጣም ነው የምወዳቸው ምናምን ነገር ሲሉ እኔ አይመቹኝም። ምክንያቱም እነዚህ ጌ ናቸው፣ ደስ አይሉኝም። ምክንያቱም ሾርት ቪዲዮን አይቼ ነው እኔ እንደዛ ልል የቻልኩት። ይሄ አለባበሳቸውም ልክ አይደለም።
ኦ ማይ ጋድ እነሱ ሀገር ደግሞ የሚገርምሽ ነገር እንደዚህ አይነት ነገር አያካብዱም። ኮሪያ ይቀይራሉ ጾታቸውን እና ለምሳሌ አንድ ጊዜ የሆነ ሰው የሬስቶራንታችን መጣ። ድንገት ነው የመጣው። የሆኑ ሰዎች ቢዝነስ አብረን እንስራ ተብሎ ሶሻል ሚዲያ ላይ ነው የሚሰራው ምናምን ነገር እያወራ ወንድ ነው ግን ሴት ነው። ከዛ ላይክ እንዴ I was like shocked ምንድነው ስል በቃ ደበረኝ፣ ጾታዬን ያስቀየርኩኝ። ገባሽ? ምክንያቱም ሰው እግዚአብሔርን ካላወቀ በጣም ከባድ ነው። አሁን እነዚህ ልጆች መንፈስ አይደለም ትያለሽ፣ አሁን በሆነ መንገድ ተለክፎ ነው አይደለም ትያለሽ። ተለክፏል በጣም በትልቅ በሆነ ጋኔል በእውነት የሚያደርጉት ድርጊት የሚያወሩት ነገር በጣም ነው የሚያስጠላው። ሃይማኖት የላቸውም፣ ቸርች አይሄዱም ወይም ቤተክርስቲያን አይሄዱም። ይሄዳሉ። ይሄ በጣም የሚያሳዝን ነገር ነውና እንደዚህ አይነት አሁን ይሄ ማሳደጊያ መንግስት በደንብ አይቶ በዚህ ነገር ላይ እውነት ከባድ እርምጃ መውሰድ አለበት እንጂ እውነት መሆኑን አጣርቶ። ምክንያቱም ይሄ አሁን ከእሸቱ ማን ያዘዋል ፖድካስት ላይ ነው ያገኘሁት። የሚገርም ነገር ነው። አሁን እንደዚህ አይነት እንግዲህ ይሄ እንግዲህ ማደጎ ውስጥ ነው ህፃናት ማሳደጊያ ምናምን ውስጥ ትውልድ እየጠፋ ያለው እንግዲህ ይሄ ሌዝቢያንና ጌይ መንፈስ በጣም ከባድ ነውና እንግዲህ ይሄ ነገር እስቲ የሚመለከተው አካል እንግዲህ በደንብ አጣርቶ የራሱን የሆነ እርምጃ ቢወስድ የሚል ነገር ለማስተላለፍ ፈልጋለሁ። የዛሬው ቪዲዮአችን ይሄንን ይመስላል። ከወደዳችሁና ከተመቻችሁ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኛለን። ቺርስ